ማለት የሚያነሳሳብ መሐመድ አንድ ነቢ ስ ሰለም ጊዜ የተከሰተ ነገር አስታውሼ ነው። ምናብ ስትል ማለት ነው። ሐሪታ የሚባል ሰሐቢ ረዲየላሁ ዐንሁ ከይፈ አስበሕተ ያ ሐሪታ አሉት። እንዴት አደርክ አሉት ነቢ ስ ሰለም። አስበሕቱ ሙእሚናን ሐቃ አላቸው። የእውነት አማኝ ሆኜ ነው ያደርኩት አላቸው። ፈማ ሐቂቀቱ ኢማኒክ፣ ምንድነው ማረጋገጫ? ለሁሉም ነገር ማረጋገጫ አለው። ያንተ ማረጋገጫ ምንድን ነው? ረአይቱ ዐርሸ ረሕማን ባሪዛ፣ የረሕማንን ዙፋን አየሁታል። በቃ ታየኛል። ወረአይቱ አህለል ጀነት የተነዐሙነ ፊሃ፣ የጀነት ሰዎች እንደ ልብ ሲጣቀሙ ታዩኛል። የጀሃነም ሰዎች ሲጫጫሁ ስጦሪኹን ዋይታ ውስጥ ሆነው አየኋቸው። ኢማን በቃ ውስጤን እንዲህ ነው የተሰማኝ አላቸው። ዐረፍተሁ ፈልዘም አሉት ነቢ ስ ሰለም። አውቀኸዋል፣ አሁን ይህን ያዝ አሉት ነቢ ስ ሰለም። ወከማ ቃል ዐለይሂ ሰላቱ ወሰላም። እና በቃ ከልብህ ሲታይህ አሁን በዚህ ስሜት ውስጥ ያለ ሰው የአላህን ድንበር ማለፍ አይችልም። ጀነትን ውስጡ በደንብ የተዋሃደው ሰው ኢማንን አላህን በቃ ይፈልጋል ያንን ነገር ማግኘት። ጀሀነምን በጣም ይፈራል። ይህ ሰው እንዴት ብሎ ሐራም ነገር ይደርሳል? እንዴት የአላህን ትእዛዝ ይዘናጋል?